ዘመነ ካሴ ነው ሀብቴ ወልዴ ነው ወደ ሸዋ ትገባለህ መሪ ወዳጆ ወቅታዊና አዳዲስ ነገሮችን እናቀርብላችኋለን እስከ መጨረሻው ድረስ ቪዲዮውን ስለምትከታተሉ እናመሰግናለን ለ10 ሰዓት ያክል ተደምጣችሁ የነውር መንጋ ዛሬ ወለጋ ላይ ትላንት ታርዳ ተገላ 4 ቀን ሙሉ ምግብ ሳትበላ ለመናገር አቅቷት አድምጠኙን ለመናገር አቅቷት ሬሳ ላይ ታቅፋ የተኛችሁ ጎጃሜ ልታረጋ ነው ጎንደሬ ልታረጋ ነው ወለየ ልታረጋ ሸዋዬ ልታረጋ ነው እቺ ልጅ ወሬት እንሰይማቸውሽ ወለጋ ላይ ባዶ መሬት ላይ አመድ ይዞ ያቦለለ የወጣውን በቃኛ አማራነታችን ይሄ ከሆነ ግደሉን ጨርሱን ያለውን ይሄን ቪዲዮ ብታሳይልኝ ደስ ይለኝ ምን ልታረጋ ጎንደሬ ልታረጋው ነው ተው እንጂ ተረጋጉ አንዳንድ ጊዜም ነውር የሚባለውን ነገር አማራን አታሰድቡት ምድር ላይ የናንተ ቀኝጅ የናንተ ያማቸቻ ፖለቲካ መስሩለት አብይ አህመድ ያረደ የጨፈጨፈ ሚዲያ ላይ መጣችሁ ደግሞ ያማራ ታጋዮችን ያማራ ማንነትን ያዙ ጫካ ያገቡ ወንድሞቻችንን ጽምዶ ማን ነው ጥምር ኃይል የሚባል አለ ይፋል አረጉትም እሱ እስከሚመጣ ድረስ እኛ በስርዓት ተቀምጠን ዛሬ አማራ እኮ ትላንት እናንተ እንደምትጠብቁትና ትላንት እናንተ እንደተጫወታችሁበት አይደለም አማራ እስካፍንጫው ታጥቋል አማራ የሚበቃውን ነገር ይዟል ማንንም ቢመጣ የመከላከል አቅም አለው የኛ ችግራችን ፋጤ ከዲጃ ባናና ሳሚቀኘ በጎጃም በወሎ የወሎ አሽክርክር የሸዋ አሽክርክር እኔ ከሌታ አልተመረጠ ከሌ የሚለው እንጂ አስቸገረን አማራ እስካፍንጫው ታጥቆ ዛሬ ድረስ ራሱን እየተከለከለና እየተለመነ አብረን እንስራ እየተባለ ነው ያለ ዛሬ ከ5 ዓመት በፊት ያለው አማራ ዛሬ የለም እኛ አጀንዳውን ይዘን የመጣ ነው ኢትዮጵያ ልታስጠራ ኢትዮጵያ ናት ሰላም ነች ብላ ዓለም መድረክ ላይ ወጣ ባንዲራው ለብለዋ ሞታችንን ልደብቅ የመጣችውን ባንዳ ልናጋልስ ስንሞክር አብይ አህመድ እንዳይነካባችሁ የተቀደደ አንሶላ ይዘመጣ ይሄን የተቀደደ አንሶላ እኔ ጆከር የኔ እናት እዛ ጥቁር ለብሳ ያለቀሰች ይሄን የተቀደደ አንሶላ አብይ አህመድን ለመሸፈን አንተን እኔ መርፌ ይዤ ሰፍቼ ላልብስልህ አንተ የጎጥ ፖለቲካ ይዘህ የምትመጣ ነውር አይደለም እስኪ ወረዱ አዲስ አበባ ላይ እውነት ሪፈር ተብሎ የተጻፈለ ከየትማ ከጎንደር ሚውን ከጎጃም ከሸዋም የሚገባውን አማራ አትገባም ተብሎ በተጫነበት ተመልሶ አስክሬን ታቅፎ አይደል የሚመለሰው ለዛ ኃላፊነት ተወስዳላችሁ ለምንድን ነው ስለ ጎጥና ስለ ሰፈር ብቻ የምታወሩ ስለኛ ኢትዮጵያዊነት ኢትዮጵያን ለመገንባት ስለኛ ኢትዮጵያን ቀጥ ለማድረግ እውነት ለሚሊሊክ ልጆች ነው እኛ የሚነገረን ስለ አረንጓዴ ቢጫ ቀይ ሀገርን ስለማፍረስ ለአማራው ነው የሚነገረው አማራ የሌለበት ኢትዮጵያ ያለ እስኪ የሐሳባችሁን ስለ ሰፈራችሁ ስለ መንደራችሁና ስለ ጥቅማችሁ ይኸውላችሁ አማራን ትግል የበተነው ማን ነው ካልከኝ እውነት ልንገርህ ትላንት ሲረዱ የነበሩ እህቶቻችንን የራሳችሁ ሰራተኞች አሏችሁ በጌምም በተለያየ በዘፈን በባንዲራ አሳጅባችሁ ቁጭ አርጋችሁ ያማራን ትግል የምበትኑበት የራሳችሁ ድሮኖች አሏችሁ ይቀጥላል በሰፈር በመንደር ከፋፈላችሁት ዘመነ ካሴ ነው ሀብቴ ወልዴ ነው ወደ ሸዋ ትገባለህ መሪ ወዳጆ እና አይነት ትግል አመጣ ይሄ የማን ነው ይሄን አማራን ያድናል ወይ አንተ ጎጃሜው ዘመነ ካሴን ያዘ ጎንደሬው ወደና ሀብቴም ወደ ማንም ወለየው እሺ መሪ ወዳጆን ያዘ ሸዋን ስትሄድ እስኪ እነ እስክንድርን ባለ ማንንም ያዘ ከክልሉ ውጭ ያለውን ተግቶ የሚታገረውን ገንዘቡን የሚለግሰውን አማራ ምን ልታረገው እዚህ ምሳሌ አሉ ወንድሞቻችን አሉ ዮኒ ማኛና አዲስ ታይም አሉ አዲስ ታይምንና ዮኒ ማኛን የት ልታረገው ጎንደር ልታሰፍረው ነው ወሎ ልታሰፍረው ነው እነ ከአዲስ አበባ የሚፈናቀለውን እየተገደለ ከወለጋ ላይ ሐዘን ላይ ጥቁር የለበሰውን አማራ ወዴት ልታረገው እውነት በጣም ታሳፍራላችሁ ቁጭ ብሎ የሚመለከትህ ሌላው ከታች ያለው ከሰፈርና ከመንደር ከክልሉ ውጭ ያለው አማራ ቁጭ ብሎ ያለቅስባል እናቱ የተገደለችበት ወገኑ የተፈናቀለበት ለምን ማን ነውኛ ጽምዶ ጥምር ኃይል አለ ጥምር ኃይል በዛ ጥምር ኃይል ውስጥ እነሱ ኢፋስ ካደረጉ ድረስ እንጠብቃለን ነው አማራ ብቻውን ታግሎ ራሱን ገሎ
በግራም በቀኝም ተገሎ አማራ ብቻ ያነኝ ያለ ሲወዛወዝ በግራም በቀኝም በብልጽግና በድሮን ተደብድቦ እናንተም በቀኝ በግራ እየወጋህ አማራ ነኝ ፋኖ እዚህ አሁን አንድ ገራሚ አማራ ነኝ የሚል ያውም ወልቃይት የደመቀ ዘውዱ ምናምን የሚል የዝናሽ ታያቸው ፋኖ ተበትኗል አለ። ፋኖ ተበትኗል የሚል አማራ ካፉ መስማት በዚህ ሰዓት ለኛ ምንድነው የሚሰማን? ሁለተኛ እዚህ ወንድማችን አለ ሚኒሻ ማን ነው እስኪ አማራ ክልል ምን ነው ይሄማ ከሆነ እኮ አበባውን ተሸክመን እንሂድ ንገሩን። አብይ አህመድንም ዝናሽ አብይ አማቻችን ነው ዝናሽ ጎንደሬ ስለሆነ አማራ ስለሆነ ስለዚህ እናንተ የሚኒሻ መመታት የለበትም? የአማራ የሆኑ ጄኔራሎች መመታት የለባቸውም? መከላከያ ውስጥ ያሉ ማንኛውንም ባንዳ መነካት የለበትም ካላችሁ አማራን የሚገልና የሚያስጨፈጭፍ ኦሮሞ አይደለም ሌላ ብሔር አይደለም እያስገደለ ያለው አማራ ሆኖ ስልጣኑ ላይ ያለው ለራሱ ሆድ የሚያስበው ነው ይዞ መጥቶ የሚያስገድል። እነሱ አይነኩም ካላችሁ አብይም አማራ ነው አማራን እየገደለ አይደለም እነሱንም ተሸክመን እንሂድ። ትልቁ ጥያቄ ይሆን ከክልሉ ውጭ ያለው የሚገደለውና የሚጨፈጨው ከአዲስ አበባ የሚፈናቀለው አባዶ ላይ ተቀምጣ ውሻ የሚጮህባት እናት ጎንደር ትስፈር፣ ወሎ ትስፈር፣ ሸዋ ትስፈር፣ ጎጃም ትስፈር? እኛ እኮ ይዘን የመጣነው ጠቅለል ያለ አማራ የሚል አጀንዳ እንጂ የጀመርከው ዳኒ ነህ። ዳኒ አከብራለሁ። መጣ ሳሚ ቀኘ፣ መጣ ዘራ ያዕቆብ የሺ ልጅ አቃሉ ያንተን ሐሳቤ አንተም ወልቃይት የሚል ወልቃይት ላይ መላው አማራ ነው የሞተ። ማስረዘም ፈልጌ አይደለም። ስለ ኢትዮጵያ ፖለቲካ በዚህ ሰዓት ማንኛውም የ5 ዓመት ህፃን ልጅ ይናገራል። አሰቡ ስለሚገደለው አማራ አሰቡ፣ ስለሚሞተው አማራ አሰቡ። ስላንተ ሀቢባና ስላንተ መማር አይደለም። ዘመነ ካሴንና መማርን እኩል ልታደርግ የምትመጣ አማራ ካለ በጣም ስህተት ነው። አመሰግናለሁ ወንድሜ። ስህተት ሰርቼ ከሆነ ይቅርታ፣ የተሳደብኩ ካለ ይቅርታ። አከብራለሁ። አልተሳደብኩም።